ሰላም ውድ የተከበራችሁ ኢትዮጵያውያኖች ይህንን ቪዲዮ እህቶች ወንድሞች በመትችሉት አቅም ሼር ዲት እንድታደርጉልኝ በአክብሮት እጠይቃችኋለሁ። ዛሬ የመጣሁት እናንተ ፊት አንድ ወንድማችን ጠፍቶ ለአፋልግ ነው ማለት ነው። በተለይ ከኢትዮጵያ ሳውዲ አረቢያ ድንበር አካባቢ የምትሰሩ ኢትዮጵያውያኖች ሁላችሁም ማለት ነው እባካችሁን ይህንን ቪዲዮ አዳምጣችሁ በመትችሉት አቅም የእናታችን እንባን እንድትተባበሩን በአክብሮት እጠይቃለሁ። የምናፈላልገው ወንድማችን ይህ ነው። ስሙ ኢዘዲን ከድር ሹክሬ ይባላል። የወንድሞቹ ስም አሊ ከድርና መኑር ከድር ይባላሉ። የትውልድ ቦታው በማዕከላዊ ኢትዮጵያ ክልል ምስራቅ ጉራጌ ዞን ምስራቅ መስቃን ወረዳ ወጃባቲ ቀበሌ ተወላጅ ነው። ይህ ወንድማችን ከኢትዮጵያ ስደት ከጀመረ የዛሬ 2 ዓመት ገደማ ነው። የዛሬ 10 ወር ወይም 11 ወር አካባቢ ለቤተሰቦቹ ደውሎ ደህና ነኝ እንዳላቸው ተናግሯቸዋል። ከኢትዮጵያ የመን ደርሷል። ከየመንና ከሳውዲ ድንበር አካባቢ አልሳ ሲጋራ ቤት ምናልባት ኢትዮጵያውያኖች በተለይ ትግሬዎች እዛ አካባቢ እንዳሉና ከነሱ ጋር ሲጋራ ይሰራ እንደነበረ ደውሎ ነግራቸዋል። ከዛም በኋላ ነው ድምፁ ያልሰሙት። ልጃችን ምን ሆኖብን ነው ብለው ቤተሰብ እያነባ ነው፣ እናት እያነባች ነው። የመን ድንበርና ሳውዲ ያላችሁ ወንድሞቻችን ይህ ወንድማችን ምናልባት ወደ ሳውዲ ተሻግሮ ከሆነ ምናልባት ሳውዲ የመን ድንበር አካባቢ እስካሁንም እዛው ካለ ለቤተሰቦቻቸው እባካችሁን ፈልጋችሁ በምትችሉት አቅም ይህንን ፎቶ አይታችሁ እንደታገናኛቸው በፈጣሪ ስም ጠይቃችኋለሁ። የወንድማችን ኢዘዲን አፈላላጊ ቤተሰቦቹ በሙሉ ናቸው። ስልክ ቁጥር +96 65 90 74 20 66 በዚህ ስልክ ቁጥር እየደወላችሁ ምናልባት ወንድማችን ከተገኘ እንድታሳውቁን በአክብሮት እንጠይቃለን። ይህንን ቪዲዮ እስከ መጨረሻው አዳምጣችሁ ሼር ላደረጋችሁ ሁሉ እናመሰግናለን።